አበራ መኮንን ነው የሚባለው የኤፍራታ ግድም ወረዳ አስተዳዳሪ ነኝ። በሀገርም ውስጥ በሀገር ውጭም ላላችሁ ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ እያልኩ ኤፍራታና ግድም ወረዳ ከአዲስ አበባ 276 ኪሎ ሜትር ርቀት ላይ የምትገኝ ቆላማ ወረዳ ነው። በአጠቃላይ ኤፍራታና ግድም ወረዳ በተለያዩ ኢንቨስትመንት አማራጮች ባለሀብቶች ቢመጡ የምናስተናግድ መሆኑን እያሳወቅን ኤፍራታና ግድም ወረዳ ስፔሻሊ በመስኖ ዘርፍ ሊሳተፉ ለሚችሉ ኢንቨስተሮች ወደ 5471 ሄክታር በመስኖ የሚለማ መሬት ያለን በአትክልትና ፍራፍሬ እንዲሁም በሌሎች ዘርፎች ሊሰማሩ ለሚችል ባለሀብቶች ወረዳችን ምቹ መሆኑን እየገለጽን በአጠቃላይ ኤፍራታና ግድም ወረዳ በቱሪዝም ታዋቂ የሆነ ቦታ ነው። ስፔሻሊ አፄ ምኒልክና በዛብህ የተዋጉበት የጋዲሎ ሜዳ 44 ታቦት ወጥቶ የጥምቀት በዓል የሚከበርበት ከዚህ በተጨማሪ ደግሞ በአካባቢው ላይ የሙሽራ ድንጋይ ታጥሮ ተቀምጦ የሚጎበኙበት ወረዳ መሆኑን እያሳወቅን በአጠቃላይ ወረዳችን ላይ በተለይ በአገልግሎቱ ዘርፍ መጥተው ወረዳችንን ለመጎብኘት ወይም ደግሞ በኢንቨስትመንት ደረጃ ለመሳተፍ ለሚፈልጉ ባለሀብቶች ሞሉ ሐይቅ ወደ 69 ሄክታር የሚሆን ለሆቴል ቱሪዝም የሚያገለግል ቦታ ያለን ከዚህ በተጨማሪ ደግሞ በማደያው ዘርፍ ተሰማርተው ለሚያገለግሉ ወይም ለሚሰሩ ባለሀብቶች የተለያዩ ቦታዎች ላይ የማደያ አማራጮችን ለመክፈት ቦታዎችን ያዘጋጀን መሆኑን እያሳወቅን ከዚህ በተጨማሪ እንዲሁም በኮንስትራክሽን ዘርፍ ለሚሰማሩ ባለሀብቶችም ወረዳችን ላይ የተለያዩ ማዕድኖች እንዳሉ የግራናይት የማርበልና ሌሎች ማዕድኖች ያሉ መሆኑን እያሳወቅን በአጠቃላይ ወረዳችን ኤፍራታና ግድም ወረዳ የበጎ መስኖ ስንዴና ሌሎች ትርፍ አምራች ስለሆነ በማኑፋክቸሪንግ ዘርፍ ተሰማርተው ለሚያመርቱ ባለሀብቶች እንደዚሁ የዱቄት ፋብሪካ ለሚተክሉ ባለሀብቶች ቦታ የምናመቻች መሆኑን እየገለጽን የሰላም የፍቅር የደስታ እንዲሆንላችሁ እመኛለሁ። እጅግ አድርጌ አመሰግናለሁ።